አስቡት በሰውነታችሁ ውስጥ በቀን 24 ሰዓት በዓመት 365 ቀናት ያለ እረፍት የሚሰራ በየቀኑ ከ200 ኩዋርት በላይ ደም የሚያጣራ ድንቅ አካል አላችሁ። ነገር ግን ይህ አካል ሲጎዳ ምንም አይነት የማስጠንቀቂያ ደወል አይሰጥም። በዩናይትድ ስቴትስ ብቻ ወደ 35.5 ሚሊዮን የሚጠጉ አዋቂዎች የኩላሊት በሽታ አለባቸው። የሚያስደነግጠው እውነታ ደግሞ አብዛኛዎቹ ይህ በሽታ እንዳለባቸው እንኳን አያውቁም። ይህ ጸጥተኛ ገዳይ በመባል የሚታወቀው የኩላሊት በሽታ ነው። ምናልባት እናንተም ሳታውቁት ኩላሊታችሁ አደጋ ላይ ቢሆንስ? ኩላሊታችሁን ከጥፋት ለመታደግ ዛሬውኑ መመገብ ያለባችሁን 12 አስማታዊ ምግቦች እና ፈጽሞ ልትጠጧቸው የማይገቡትን 4 አደገኛ መጠጦች ዛሬ እናጋልጣለን። ከዚህ ጀርባ ያለው ምስጢር ምን እንደሆነ ትገምታላችሁ? የኩላሊት በሽታ ምልክቶች ሳይታዩን እንዴት በድብቅ ሊያጠቃን ቻለ? እባክዎ ቪዲዮውን ለሰከንድ አቁሙና እናንተ ምን እንደሚመስላችሁ ከታች ባለው ኮሜንት ላይ አጋሩ። እናንተ የኩላሊታችሁን ጤና ለመጠበቅ ምን እያደረጋችሁ ነው? ኩላሊቶቻችን ቆሻሻን ከማጣራት ባለፈ የደም ግፊትን ይቆጣጠራሉ፣ ኤሌክትሮላይቶችን ያስተካክላሉ፣ እንዲሁም ለሰውነታችን እጅግ አስፈላጊ የሆኑ ሆርሞኖችን ያመነጫሉ። ብዙ ሰዎች ኩላሊት ሽንት ከማዘጋጀት ውጪ ሌላ ስራ ያለው አይመስላችሁ። ነገር ግን ኩላሊቶቻችን የቫይታሚን ዲ ምርት የመጨረሻው ማረፊያ ናቸው። ምንም እንኳን በየቀኑ የፀሐይ ብርሃን ብታገኙ ኩላሊታችሁ ጤነኛ ካልሆነ ቫይታሚን ዲን ወደሚሰራው ኮሌስትሪዮል መቀየር አይችልም። በተጨማሪም ኩላሊቶቻችን ኤሪትሮፒዮቲን የተባለ ሆርሞን በማመንጨት አጥንቶቻችን ቀይ የደም ሴሎች እንዲያመርቱ ያዛሉ። ኩላሊት ሲጎዳ ይህ ሆርሞን ስለሚቀንስ ከባድ የድካም ስሜትና የደም ማነስ ያጋጥመናል። ነገር ግን የኩላሊት በሽታ ጸጥተኛ ገዳይ የሆነው ለምንድን ነው? ኩላሊት ሲጎዳ ምልክቶች የሚታዩት በሽታው በጣም አደገኛ ደረጃ ላይ ሲደርስ ብቻ ነው። ከእነዚህ ውስጥ ጥቂቶቹን ልንገራችሁ። አንደኛ፣ አረፋ የበዛበት ሽንት። ሽንት ቤት ውስጥ እንቁላል የተመታ የሚመስል አረፋ ካያችሁ ይህ ኩላሊታችሁ ፕሮቲን ወይም አልቡሚን ወደ ሽንት እያሾለከ መሆኑን የሚያሳይ ትልቅ የማስጠንቀቂያ ደውል ነው። ሁለተኛ፣ የአይን አካባቢ ማበጥና የእግር እብጠት። ፕሮቲን ከሰውነት ሲወጣ እና ጨው ወይም ሶዲየም ሲጠራቀም ሰውነታችን ውሃ መያዝ ይጀምራል። ሶስተኛ፣ ከፍተኛ የድካም ስሜትና የእንቅልፍ ማጣት። ቆሻሻዎች ወይም ቶክሲን በደም ውስጥ ሲከማቹ እንቅልፍ ይነሳል፣ ትኩረት ማድረግ ይከብዳል። አራተኛ፣ የቆዳ መድረቅና ማሳከክ። ኩላሊት በደም ውስጥ ያለውን የማዕድን መጠን ማመጣጠን ሲያቅተው ቆዳችን በከፍተኛ ሁኔታ ይደርቃል፣ ያሳክካል። ከእነዚህ ምልክቶች አንዱን አጋጥሟችሁ ያውቃል ወይስ በምታውቁት ሰው ላይ አይታችሁ ታውቃላችሁ? እናንተ በዚህ ሁኔታ ብትሆኑ ምን ታደርጉ ነበር? እስኪ ልምዳችሁን በኮሜንት ላይ አካፍሉን። አሁንም በጣም ወሳኝ ወደ ሆነው ክፍል ደርሰናል። ሁላችንም ጤናማ መሆን እንፈልጋለን። ነገር ግን ጤናማ እየመሰላችሁ የምታደርጓቸው ነገሮች ኩላሊታችሁን በጸጥታ እየገደሉት ቢሆንስ? አንደኛ፣ የካርቦኔት መጠጦች ወይም ሶዳ ድሪንክ። በተለይም ጥቁር ኮላ መጠጦች በውስጣቸው ፎስፎሪክ አሲድ ይዘዋል። ይህ ኬሚካል ለኩላሊት በሽታ መፈጠር ትልቅ አስተዋጽኦ አለው። ሁለተኛ፣ የኢነርጂ መጠጦች ኢነርጂ ድሪንክስ። እነዚህ መጠጦች ከፍተኛ መጠን ያለው ካፊን፣ ስኳር፣ ፎስፈረስ እና ሶዲየም ስላላቸው ኩላሊትን በከፍተኛ ሁኔታ ይጎዳሉ። ሶስተኛ፣ ከፍተኛ ፕሮቲን ያላቸው ምግቦች። ጤናማ ለሆኑ ወጣቶች ችግር ላይኖረው ይችላል። ነገር ግን የኩላሊት ችግር ወይም ስኳር በሽታ ላለባቸው ሰዎች ከመጠን በላይ ስጋ መመገብ ኩላሊት ቆሻሻዎችን ለማጣራት ከአቅሙ በላይ እንዲሰራ በማድረግ ያደክመዋል። አንዴ የኩላሊት ማጣሪያዎች ከተጎዱ ዳግም አያድጉ። አንዴ ከጠፉ ለዘላለም ጠፉ ማለት ነው። አራተኛ፣ የእጽዋት ማሟያዎች ኸርባል ሰፕሊመንትስ። ይህ እንዴት ሊሆን ቻለ ላላችሁ፣ ብዙ ሰዎች የኩላሊት ማጽጃ ወይም ኪድኒ ዲቶክስ እየተባሉ የሚሸጡ የባህል መድኃኒቶችና እጽዋትን ይጠቀማሉ። ነገር ግን ኤፍዲኤ እነዚህን አያረጋግጥም። አንዳንዶቹ እንደ አሪስቶሎቺክ አሲድ ያሉ ኩላሊትን ሙሉ በሙሉ ሊያጠፉ የሚችሉ መርዛማ ንጥረ ነገሮችን ይዘዋል። በተጨማሪም እንደ አልፋላፍ፣ አሜሪካን ጂንሰንግ እና የኮኮናት ውሃ የመሳሰሉ እጅግ ከፍተኛ የሆነ ፖታሽየም እና ፎስፈረስ ስላላቸው ለኩላሊት ህመምተኞች አደገኛ ናቸው። ነገር ግን አትደንግጡ። ኩላሊታችንን የሚያጠፋውን ካየን ኩላሊትን ከጉዳት የሚታደጉ አልፎም ተርፎም ራሱ እንዲጠግን የሚረዱ ተፈጥሯዊ ምግቦች አሉ ብዬ ብነግራችሁስ? አዎ አሉ። ከዚህ በኋላ የሚመጣው ይበልጥ ያስደንቃል። ሳይንቲስቶች በቅርቡ ያገኙት አንድ አስገራሚ ምስጢር አለ። NRF2 የተባለ በሴሎቻችን ውስጥ ያለ ፕሮቲን አለ። ይህ ፕሮቲን ሲነቃ የሰውነታችን የተፈጥሮ አንቲኦክሲዳንት እና ጸረ ብግነት ወይም አንታይ ኢንፍላማቶሪ ስርዓት በማብራራት ኩላሊት ከጉዳት ይጠብቃል። ታዲያ ይህ ማብሪያ የሚያበራው ምንድን ነው? ወደ ምግቦቹ እንግባ። አንደኛ፣ ቀይ ቃሪያ። የኩላሊት ህመም ላለባቸው ሰዎች ፖታሽየም የበዛባቸው ምግቦች ማስወገድ ግድ ነው። ቀይ ቃሪያ ፖታሽየሙ ዝቅተኛ ሲሆን ቫይታሚን ሲ፣ ፎሌት፣ ላይኮፒን የተባለ ጠንካራ አንቲኦክሲዳንት ስላለው ኩላሊትን ከጉዳት ይጠብቃል። ሁለተኛ፣ ጎመን። ጎመን በውስጡ ፋይበር፣ ቫይታሚን ኬ እና ቫይታሚን ሲ ይዟል። ከሁሉም በላይ ግን ኃይለኛ ጸረ ብግነት በመሆኑ በኩላሊት ውስጥ ያለን እብጠት ይቀንሳል። ሶስተኛ፣ አበባ ጎመንና ብሮኮሊ። እነዚህ ምግቦች ሰልፎራፌን
የተባለ ድንቅ ውህድ አላቸው። ይህ ውህድ ቅድም የጠቀስነውን NRF2 የተባለውን የመከላከያ ስርዓት በማንቃት የኩላሊት ሴሎችን ኦክሲዴቲቭ ከሚባል ውጥረት ይጠብቃል፣ እብጠትንም ያክማል። አራተኛ ጥቁር አረንጓዴ ቅጠላቅጠሎች በተለይም ዳንደሊዮን የተባለው ተክል ኩላሊትን በማጽዳት እና የሽንት መመረትን በማፋጠን ይታወቃል። አምስተኛ ነጭ ሽንኩርት። ነጭ ሽንኩርት አሊሲን የተባለ ውህድ አለው። ይህ ውህድ በኩላሊት ውስጥ ያለን እብጠት የሚቀንስና የደም ቧንቧዎችን ጤና የሚጠብቅ ተፈጥሯዊ ጸረ ባክቴሪያ ነው። ቆይ ከእነዚህ ውስጥ የእናንተ ተወዳጅ ምግብ የትኛው ነው? የትኛውንስ በብዛት ትመገባላችሁ? እስቲ ኮሜንት ላይ ጻፉልኝ። አሁንም 7 አስገራሚ ምግቦች ይቀሩናል። ስድስተኛ አስፓራገስ። ይህ ምግብ ኩላሊትን እና ፊኛን በማጽዳት ይታወቃል። ዩሪክ አሲድን ይሰብራል። ነገር ግን የኩላሊት በሽታ የገፋባቸው ሰዎች ፖታሺየም ስላለው በትንሹ መመገብ አለባቸው። ሰባተኛ ፖም ፔክቲን የተባለ በውሃ የሚሟሟ ፋይበር አለው። ይህ ፔክቲን በሰውነታችን ውስጥ ያሉትን መርዛማ ንጥረ ነገሮችን እና ከባድ ብረቶች ከደም ጋር ከመቀላቀላቸው በፊት ይዞ ወደ ውጭ ያስወግዳል። በቀን 1 ፖም መብላት በእርግጥም ሐኪምን ያርቃል። 8ኛ ቤሪ። ስትሮቤሪ፣ ብሉቤሪ እና ራስቤሪ አነስተኛ ካሎሪ ያላቸውና የደም ስኳርን የማያመሰቃቅሉ ምግቦች ናቸው። ራስቤሪ አልጂክ አሲድ የተባለ የኩላሊት በሽታን የሚከላከል ጠንካራ አንቲኦክሲዳንት አለው። 9ኛ የወይራ ዘይት። ፎስፈረስ የሌለውና ጤናማ ስብ ያለው በመሆኑ የደም ቧንቧዎችን ጤና ይጠብቃል። የኩላሊት ጠጠር ህመምን እንኳን ሊያስታግስ ይችላል። 10ኛ ሐብሐብ። ውሃ የበዛበትና ላይኮፒን ያለው በመሆኑ ኩላሊት እና ፊኛ ለማጽዳት ወደር የለውም። 11ኛ ዝንጅብል። ዝንጅብል በውስጡ ባለው ጂንጀሮል የተባለ ውህድ አማካይነት ኩላሊትን ከስኳር በሽታ፣ ከአልኮል እና ከድርቀት ጉዳት ይጠብቃል። 12ኛ እርድ። እርድ ከጥቁር በርበሬ ጋር ሲቀላቀል እጅግ ጠንካራ የሆነ ጸረ ብግነት ወይም አንታይ ኢንፍላማቶሪ ባህሪ ይኖረዋል። ነገር ግን ይህ ሁሉ ምግብ ስንመገብ አንድ ማወቅ ያለብን ትልቅ ሚስጥር አለ። የኩላሊት ህመም ደረጃችን ምን ላይ እንደሆነ ማወቅ ግድ ነው። የኩላሊት በሽታችን ከፍ ባለ ደረጃ ስቴጅ 3፣ ስቴጅ 4 ወይም ስቴጅ 5 ላይ ከሆነ ፖታሺየም እና ፎስፈረስ ያላቸው ምግቦች መቆጣጠር አለብን። ለምሳሌ ሙዝ፣ ብርቱካን፣ አቮካዶ፣ ድንች፣ ቲማቲም እና ስፒናች ጤናማ ቢሆኑም እጅግ ከፍተኛ ፖታሲየም አላቸው። የኩላሊት ህመም ላለበት ሰው እነዚህ መርዛማ ሊሆኑ ይችላሉ። በምትኩ ፖም፣ አናናስ፣ ካሮት፣ ኪያር እና ጎመን መምረጥ ብልህነት ነው። ፎስፈረስን በተመለከተ ደግሞ የወተት ተዋጽኦችን፣ ለውዝ እና ጥቁር ኮላ መጠጦችን መቀነስ አለቦት። ለኩላሊት ጤና ቁጥር 1 የሆነው መጠጥ ውሃ ብቻ ነው። ውሃ ምንም ካሎሪ፣ ስኳር ወይም ተጨማሪ ነገሮች የሉትም። የሽንት ቧንቧ ኢንፌክሽንን እና የኩላሊት ጠጠርን ይከላከላል። የእጽዋት ማሟያዎችን ወይም ኸርባል ሰፕሊመንትን ያለ ሐኪም ትዕዛዝ ፈጽሞ አትውሰዱ። ኩላሊቶቻችን በሰውነታችን ውስጥ ያሉ ጀግኖች ናቸው። ነገር ግን አንዴ በከፍተኛ ሁኔታ ከተጎዱ እና ማጣሪያዎቻቸው ወይም ኔፍሮንስ ከሞቱ ዳግም እንዲያድጉ ማድረግ አንችልም። የኩላሊት እጥበት ወይም ዲያላሲስ ወይም ንቅለ ተከላ ላይ ከመድረሳችን በፊት ዛሬ በምንመርጠው የምግብ ዘይቤ ህይወታችንን መታደግ እንችላለን። አሁን ትልቅ ጥያቄ ወደ እናንተ ይመጣል። ከዛሬ ጀምሮ የትኛውን መጥፎ ልማድ ለማቆም ወስናችኋል? ሶዳ መጠጣት ወይስ አላስፈላጊ መድኃኒቶችን መዋጥ? ውሳኔያችሁን በኮሜንት ላይ አስቀምጡልን። ሁላችንም እንማማርበት። ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ ማድረግን አትርሱ። እንዲህ አይነት ህይወት አድን የሆኑ የጤና መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቷን ይጫኑ። ለምትወዳቸው ሰዎች ሼር በማድረግ ጤናቸውን ታደጉ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ጤናማና ደስተኛ ሳምንት ይሁንላችሁ። በቀጣይ በዚህ ቪዲዮ እንገናኝ።